በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የአባቶቻችን ታሪክ የመጋቢት 14 ይዘንላችሁ መጥተናል። በውስጡ የቅዳሴ ክፍሎች የሰራዊት ክፍልና የምስዋክ ክፍል ይኖረዋል። ነገ የሚቀደሰው ቅዳሴ ዘባስልዮስ ነው። የባስልዮስን ቅዳሴ ነው የሚቀደሰው። ቀጥታ ወደ ዕለቱ ታሪክ እንገባለን። መጀመሪያ ላይክ አድርጋችሁ ጀምሩ። ከወደዳችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ቀጥታ ወደ ዕለቱ ታሪክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም መጋቢት 14 በዚህች ቀን በእስክንድርያ ለተሾሙ አባቶች 78ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፍዩም ይባላል። በእርሷም ቅስና ተሾመባት ነበር። ከዚያም ለቆ ወደ አባ ፍቂጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያን አዘት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናት ኖረ። ብዙ መጻሕፍትን ተምሮ ትርጓሜያቸውና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይ ቀርቦ የእስላሞችን ታላላቅ ሊቃውንቶቻቸውንና ከምሁራኖቻቸው ውስጥ መምህሮቻቸውን ተከራከሩ። ጠቃሚ የሆነ እውቀት የተመላበት መልስ አገኙ። የሚጠይቁትን ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ በእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፍቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውን ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ሥርዓትና መመሪያ ሰራ። ይህም አባት በሊቀ ጵጵስናው 7 ዓመት ከ9 ወር ከቀኑ በ3 ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱም ከኛ ጋር ለዘላለም ትኑር አሜን። በዚህች ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችን የአመንዝራዎችን ሁሉ ስማቸውን ጻፈ። ኪራይ ሰራተኞችም ጋር ሲሰራ ይውላል። ደሞዙን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውን ገንዘብ ይቶ ወደ አንዲቱ ሂዶ ይሰጣታል። በዚያች ቀን ካንቺ ጋር አድራለሁና ራስሽን ለኔ ያዘጋጂ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱ ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርም ሲለምን ያድራል። ሲነጋም ስራውን እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝሮቹ እየሄደ እንዲህ ያድርግ ነበር። አንዲትም ሴት ምስጢሩን ገለጠች። ጋኔንም ይዟል አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለች እና እግዚአብሔር መልካም ያደረገባት ተባባሉ። እርሷም እንድናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩ አመንዝሮችም በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለትም ፈሩ። እርሱም ይህችስ በእገሌ ዕለት ትጠብቀኛለች ይል ጀመረ። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ስጋ የለኝምን? ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲመቱ ትቷቸዋልን? አላቸው። እነርሱም ልብስን ለውጠ ሚስት አግባ፣ ይህን ይሻላል አሉት። እርሱም አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ፣ ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓቸዋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ፣ ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዝራዎችም ዝሙቶቻቸውን ትተው ከእርሳቸውም ሐራዊ ጋብቻ ተጋብቶ ይኖረ አለ። ወደ ገዳም ገብቶ መንኩሶ በጾም ጸሎት ተወስኖ ይኖረ አለ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ስራ ይኖራል ብሎ ፊቱን በጥፊ መታው። ከዚያ በኋላ በአንዲት ቀን በባዕቱ ውስጥ ሰግዶ ነፍሱን በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ የዚያች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከኛ ጋር ለዘላለሙ ይኑር አሜን። ሰላም ለአባ ባጥል ጾሬ ዘተሰሜ እንወለ ይኩን ሐካየ አድኖ ተዘማት አነስ ሰውቱ ሃለ ከመ ይግብራ በአኑሮ ጥሪት ጌጋየ መፍቀደ ዚአሆኒሁ ወይ ጸግብ ሲሳየ። በዚች ቀን ደግሞ ቅዱስ አባ ሲኖዳ በሰማዕትነት አረፈ። እርሱም በግብጽ አገር ከብንሳ ከተማ ወደ መክሲሚያኖስ ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖት ተጠየቀው። በንጉሥ ፊትም በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክሲሚያኖስም ይህን የከበረ አባ ሲኖዳን
በምድር ላይ ዘርግተው በበትሮች እንዲደበድቡ ታዘዘ። አጥንቶቹ እስቲሰነጠቁ ደሙም በምድር ላይ እንደ ውሃ እስቲፈስ እንዲሁ አደረጉበት። ከዚያም በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት፣ ቁስሎቹንም አድኖ ጤነኛ አደረገው፣ አበረታውም። በርታ፣ አትፍራ፣ ስለመከራህም የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለ። እግዚአብሔርም እንዳዘዘኝ እኔም ከአንተ ጋር እኖራለሁ አለው። ከዚያም ከእርሱ ጋር ተሰወረ። በነጋ ጊዜም የነገስታት ትእዛዝ የሚተላለፍ ያንን አመፀኛ ሂዳችሁ እዩት፣ ሞቶም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮቹን አዘዘ። ወደ እርሱም በደረሱ ጊዜ ቆሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በስጋውም ውስጥ የሕመም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛና ደስ እንዳለ ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው። ከሕይወትም የተነሳ አደነቀ። ልብሶቹን አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህን ያዩት ስራ ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው በበታቹ እሳት እንዲያነዱ አዘዘ። ይህንም አደረጉበት። ደግሞ በመንኮራኩር አሰቃዩት። በአለንጋዎቹም አብዝተው ገረፉት፣ ደበደቡት። ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊትም ሲሆን ምዕመናን መጥተው ስጋውን ወሰዱ። በአዳዲሶች ልብሶችን በጣፋጭ ሽቶዎችን ገነዙት። በሳጥንም አድርገው ቀበሩት። ከስጋውም ብዙ አስደናቂ ተአምራቶችም ተደረጉ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ለሲኖዳ ለእግዚአብሔር ምቁ ውስተ ቤት ሞቅ ጽዩ ወፍጉ ጼናሁ ወተሰቅለ አዲ ለክርስቶስ በእንቲአሁ ልዑለ እገሪሁ ወቁልቁሊተ ድማሁ እንዘ ነበልባል ይነድድ ታሕቲሁ። በዚህ ቀን ደግሞ የከበሩ አጋኒዮስ፣ አውንድሪዮስና ብንዲዮስ በሰማዕትነት አረፉ። እሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔር ሕግ ጸንተው ሲኖሩ በየኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾሟቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች አገሮች ውስጥ እንዲሰብኩ ላካቸው እንጂ። በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸው በጌታችን እጅ ሰጡ። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ሰላም ለአውጋኒዮስ ወለአንድሪዮስ ካይቡ ወለብንዲዮስ ሳልሱ ውስተ ህልቆሙ ሐሳቡ በእንተ ዘጽኑ ሎሙ ዘበሰማያት በዝቡ በአይባን ተወግሮ በምድር ተስሕቡ። በዚች ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል ጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ተአምራትን አደረገ። ሐዋርያ ቶማስንም ባየች ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ስወጣ አንድ ሰው ድው ድው እያደረገ በመታወክ መጣ። ድምፁም ሰላላና ቀጭን ነው። በሴትና በወንድ ስራ ሁሉ ላይ እርስ በራሳችን አንድ እንሁን አለኝ። በተኛውን ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ እኔም ከጸሎትህ የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያ ቶማስም ሰምተው ጸለየ። ጋኔኑም ከእርሷ እንዲወጣ አዘዘው። ያን ጊዜ በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላዩ ማተበ። ስጋውና ደሙንም አቀበላት፣ ወደ ዘመዶቿ አሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያኖች ወገን ላይ ትደር ለዘላለሙ አሜን። ሰላም ለቶማስን ዘይነበር መድመመ እምነበሲት አጊሶ ትምህርተ ጋኔን ህሱመ መጽሔ ኃጢአት መጣዋ ስጋ ወደመ በጊዜት ብሎ ሀበኒ ማይተመ ከመላይሌ ይግባ ዳገመ። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርበው ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ ብራና ደምቶ የጻፈውና የጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መዋዕለ ጾሙን በሰላም አስጀምሮ በሰላም ያስፈጽመን። እንግዲህ ከወደዳችሁ ሰብስክራይብ አድርጉ። ላይክ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ሆኑ፣ አበረታቱኝ። መልካም በዓል ይሁንላችሁ። የሰራዊት ክፍሉ የባስሌስ ነው፣ ግዕዝ አስቀምጥላችኋለሁ። የምስዋኩ ክፍል ደግሞ እስመ መምህረ ሕግ የሚለው ነው። አዳምጣችሁ አስተያየታችሁን አስቀምጡልኝ። መልካም
ቀን ይሁንላችሁ። እስመ ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወነፍሳ ቅድመ ገጹ